እንኳን ወደዚህ ቻናል በሰላም መጣችሁ። ጌታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን የሚያረጋግጡ ጥቅሶችን በዚህ ቪዲዮ እንመለከታለን። የኢየሱስ ክርስቶስን አምላክነት ለሚጠራጠሩ እነዚህ በዚህ ቪዲዮ ያሉት ጥቅሶች በቂ መጽሐፍ ቅዱሳዊ ማስረጃዎች ናቸው ብዬ አምናለሁ። እርማት አለ። ከዚህ በፊት በክፍል 3 የተለቀቀው ላይ ማቴዎስ 17 ምዕራፍ 17 ከ15 እስከ 18 የተባለው በማቴዎስ 17 ከ2 እስከ 5 በሚለው እንዲስተካከል ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። እንግዲህ በዚህ ፍጹም አምላክነቱን ነው እያተኮርን ያለው። የመጀመሪያው ጥቅሳችን የሚሆነው ማቴዎስ 28 ከ19 እስከ 20 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ። ይህንን የተናገረው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ ከዚህ ክፍል የምንረዳው ምንድን ነው? እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር ነኝ የሚለው አባባል እንዲሁም በማቴዎስ 18 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁና ብሏል። ይሄ ደግሞ በአንድ ጊዜ በሁሉ ስፍራ የመገኘት ባህሪ የመለኮት ባህሪ ብቻ ነው። ስለዚህ ጌታችን ኢየሱስ ክርስቶስ እስከ ዓለም ፍጻሜ ሁል ጊዜ ከእናንተ ጋር ነኝ ሲል በሁሉ ስፍራ አቴታይም በአንድ ጊዜ መገኘቱን የሚያሳይ ነው። ይህም ደግሞ የአምላክ ባህሪ ብቻ ነው። ስለዚህ ወልድ ወይም ጌታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ማለት ነው። እንደዚሁም በዮሐንስ ወንጌል ምዕራፍ 1 ከ1 እስከ 2 እና ቁጥር 14 ላይ ያሉትን እናነባለን። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃል እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። በማን የሆነው? በቃል። ያ ቃል ማን ነው? እግዚአብሔር ነው ይላል። ቁጥር 14 ላይ ቃልም ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ የሚለው ጌታችን ኢየሱስ ክርስቶስ በሥጋ መምጣቱን የሚያመለክት ክፍል ነው ማለት ነው። ስለዚህ ይሄ ቃል ጌታችን ኢየሱስ ክርስቶስ ነው። ቃልም ነበር፣ ቃልም ደግሞ እግዚአብሔር ነው። ስለዚህ ኢየሱስ ክርስቶስ እግዚአብሔር ነው ማለት ነው። በግሪኩም ስንመለከት እንግዲህ ለዛ ምን ይላል? in the beginning was the word and the word was with God and God was with word ይላል። ስለዚህ ጋድ የሚለውን ወይም ቲዮስ በግሪክኛ ለቃል ለሎጎስ ተሰጥቷል ማለት ነው። ስለዚህ እዚህ ጋር እንግዲህ እዚህ ጋር በሳብጀክት ሆኖ ሲመጣ ቲዮስ ነው፣ በኦብጀክት ሆኖ ሲመጣ ቲዮን ነው። ስለዚህ ይሄ ግሪክ አጻጻፍ ነው። ስለዚህ ሁለቱም ትርጉማቸው ጋድ ጋድ የሚለው ነው የሚይዘው። ቃልም እግዚአብሔር ነበር የሚለውን ቃል ይሄንን ይይዛል ማለት ነው። God was the word የሚለውን ይይዛል ማለት ነው። ስለዚህ ቃልም እግዚአብሔር ነበረ። ስለዚህ ኢየሱስ ክርስቶስ ቃልም ሥጋ ሆኖ የመጣው ጌታ ኢየሱስ ክርስቶስ አምላክ ነው ማለት ነው። አምላክ ነው ማለት ነው። እንደዚሁም በተጨማሪ ፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 7 እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። who being in the form of God
thought it not robbery to be equal with God. equal የሚለው ቃል መተካከል ከሚለው ጋር ተመሳሳይ ነው ማለት ነው። ስለዚህ ከእግዚአብሔር ጋር እኩል ነበር ኢየሱስ ክርስቶስ። ስለ ሰው ልጆች ሲል ግን የባሪያን መልክ ይዞ መጥቶ ስለ ሰው ልጆች በመስቀል ራሱን አሳልፎ ሰጠ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ጅማሬ የለውም፣ በመለኮትነቱ ጅማሬ የለውም ማለት ነው። ደግሞም ተወለደ ጌታ ኢየሱስ ክርስቶስ ራሱን ባዶ አድርጎ ስለ ሰው ልጆች ራሱን አሳልፎ ሰጠ ማለት ነው እዚህ ጋር። ስለዚህ ከእግዚአብሔር ጋር እኩል መሆንን መቀማት እንደሚገባ አልቆጠረም ነው የሚለው። ስለዚህ በይሄ የጌታ ኢየሱስ ክርስቶስን አምላክነት የሚያሳይ ግልጽ ጥቅስ ነው። ሮሜ ሰዎች ምዕራፍ 9 ቁጥር 5 አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን። በግሪኩና በእንግሊዘኛውም ይኸው እዚህ ጋር ጋድ የሚለውን ወይም ደግሞ ቴዎስ የሚለውን ስም ይዛል ማለት ነው። ኢየሱስ ክርስቶስ አምላክ መሆኑ በግልጽ በሮሜ ሰዎች ምዕራፍ 9 ቁጥር 5 ተጽፏል ማለት ነው። እንቀጥላለን። እንዲሁም አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ ኢየሱስ ክርስቶስ ማለት ነው እውነተኛ አምላክና የዘላለም ሕይወት ነው። እዚህ ጋር ይኸው ቴዎስ የሚለውን ቃል ይዛል። ጋድ ኢየሱስ አምላክ ነው፣ ኢየሱስ አምላክ ነው፣ የዘላለምም ሕይወት ነው። የዘላለም ሕይወት ኢየሱስ ብቻ ነው። ኢየሱስም አምላክ ነው። የዮሐንስ ራእይ ምዕራፍ 1 ከቁጥር 7 እስከ 8 እነሆ ከደመና ጋር ይመጣል። ኢየሱስ ከደመና ጋር ይመጣል ማለት ነው። ዓይንም ሁሉ የወጉት ያዩታል። ጌታችን ኢየሱስ ክርስቶስ በመስቀል ስለኛ እንደተወጋ፣ በጦር እንደተወጋ፣ በሚስማርም እንደተቸነከረ እናውቃለን። እነዛ የወጉት ያዩታል። የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ የሚመጣው አምላክ ነው። የሚመጣው ጌታ አምላክ ነው። እርሱም አልፋና ኦሜጋ ነኝ። አልፋና ኦሜጋ ማለት የግሪክ ቃል ነው፣ መጀመሪያና መጨረሻ ማለት ነው። በዚሁ በግሪክና በእንግሊዘኛውም ቴዎስ ጋድ ተብሎ ተጽፏል ማለት ነው። ስለዚህ ኢየሱስ ክርስቶስ ሁሉን የሚገዛ ጌታ አምላክ የሚመጣም ነው። የወጉትም ያዩታል ማለት ነው። ከደመና ጋር ይመጣል። አልፋና ኦሜጋ እኔ ነኝ ይላል። እንደዚሁም ዕብራውያን ምዕራፍ 1 ከ4 እስከ 8 ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ደግሞም በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። መላእክት ለማ? ለኢየሱስ ይስገዱ ይላል። ስለ መላእክትን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግሥት በትር የቅንነት በትር ነው። ስለ ኢየሱስ ምን ይላል? አምላክ ሆይ መላእክት ይስገዱልህ።
የዕብራውያን ጸሐፊ መዝሙር 45:6ን በመጥቀስ ቃሉን በቀጥታ ከኢየሱስ ጋር በማያያዝ አምላክ ሆይ ተብሎ መጠራቱን ይናገራል። ይህ አስደናቂ ነው፣ ምክንያቱም ኢየሱስ ትንሽ አካል ሳይሆን ፍጹም አምላክ መሆኑን ያሳያል። መዝሙር 45:6 ላይ አምላክ ሆይ ዙፋንህ ለዘላለም ነው፣ የመንግሥት በትር የቅንነት በትር ነው። ኢየሱስ አምላክ ተብሎ ተጠርቷል። መላእክት ይስገዱለት ተብሏል። ይሄ ራሱ በቂ ማስረጃ ነው ማለት ነው። ቲቶ ምዕራፍ 2 ከ11 እስከ 13 ሰዎቹን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ኢየሱስ ምናችን ነው? አምላካችን ነው፣ መድኃኒታችንም ነው ይላል። ይኸው እዚህ ጋም በእንግሊዘኛ ቲዮ በኦብጀክት መልክ ነው፣ እዚህ ጋር በኦብጀክት መልክ ተጽፏል። የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን he is God አምላካችንና መድኃኒታችን ነው ይለዋል ማለት ነው። ስለዚህ ኢየሱስ ክርስቶስ looking for the blessed hope and the glorious appearing of the great God and our Savior Jesus Christ አፒር የሚያደርገው ግሬት ጋድ ሴቨርም ነው ይላል። ሶ ጂሰስ ኢዝ ጋድ። ይህ በጣም ግልጽ ጥቅስ ነው። እንደገናም በዮሐንስ ወንጌል ምዕራፍ 8 ከ56 እስከ 59 አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። ይህን የሚናገረው ጌታ ኢየሱስ ክርስቶስ ነው። አይሁድም ገና 50 ዓመት ያልሞላ አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ስለዚህም ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወረባቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ ይላል። አብርሃም ሳይወለድ እኔ አለሁ። ይሄ እንግዲህ እዚህ ጋር የምትመለከቱት አይ አም የሚለው ቃል የሚለው ሐረግ ይህ ሐረግ አያም በመጽሐፍ ቅዱስ ውስጥ በብዛት ጥቅም ላይ የዋለው እግዚአብሔር በዘጸአት 3:14 ላይ ስሙን ለሙሴ ሲገልጥ በገለጠበት መንገድ ነው። ያ ምንድነው? በዘጸአት 3:14 እግዚአብሔር ሙሴን ያለና የሚኖር እኔ ነኝ አለው። እንግዲህ ለእስራኤል ልጆች ያለና የሚኖር ወደ አንተ ላከኝ ትላለ። በእንግሊዘኛ አይ አም ሁ አይ አም ሃዝ ሴንት ሚ ቱ ዩ ብለህ ጻፍ። ያ ቃል ነው ማለት ነው። አብርሃም ሳይወለድ እዚህ ጋር እኔ ነኝ ያለው ያንን ቃል ነው የተጠቀመው። ስለዚህ ጌታ ኢየሱስ ክርስቶስ በተጨማሪም እንዲሁ በዕብራውያን 3:8 ላይ ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለም ያው ነው። እንደገና በራእይ ምዕራፍ 1:8 ላይ አልፋና ኦሜጋ እኔ ነኝ ይላል። ስለዚህ እነዚህ ተመሳሳይ ጥቅሶች ናቸው ማለት ነው። በሌላ ስፍራ ደግሞ በዮሐንስ 18:6 ላይ ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። ሮማውያን ወታደሮች መጥተው ሊይዙት ሲሉ ማለት ነው። የናዝሬቱ ኢየሱስም ብለው መለሱለት። ኢየሱስም እኔ ነኝ አላቸው። አሳልፎ የሰጠው ይሁዳ ደግሞ ከነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ አፈግፍጎ በምድር ወደቁ። ስለዚህ ይሄ እኔ ነኝ የሚለው ቃል መለኮታዊ ኃይሉን የሚያሳይ ነው ማለት ነው። የአምላክ ስም ነው ማለት ነው። ይህንን ቪዲዮ ለሚከተሉት ሼር አድርጉ። ኢየሱስ ነቢይ ብቻ ለሚሉ፣ ኢየሱስ መጀመሪያ የተፈጠረ ነው ለሚሉ፣ እንደዚሁም ለሌሎችም ኢየሱስ ፐርሰን አይደለም ለሚሉ ሼር እንድታረጉ በጌታ ፍቅር እጠይቃለሁ።